ሰዎች በተፈጥሮ ስራ ላይ ጣልቃ የመግባት መጥፎ ባህሪ ቢኖረንም ነገር ግን አንዳንዴ ከተለመደው ወጣ ብሎ የሚታየው በሳይንቲስቶች የተፈጠሩ ሌላ ታሪክ ውስጥ የገቡ ፍጥረቶችም ከጊዜ ወደ ጊዜ እየተበራከቱ መጥተዋል። ሳይንቲስቶች በተፈጥሮ ስራ ላይ እጃቸውን በማስገባት ከፈጠሯቸው 8ቱን አስገራሚ ፍጥረታት ከሰው ጋር ከተዳቀለው አሳማ እስከ ጭንቅላት የሌለው ግመል ድረስ በዝርዝር ስለምናይ እስከ መጨረሻው ማየታችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ በየቀኑ የሚለቀቁ እውነታዎችን፣ ምርጥ ፊልሞችና ሌሎችም የተለያዩ አሪፍ ቪዲዮዎችን ስለሚለቀቁ እንዳያመልጣችሁ ሰብስክራይብ እና የደወል ምልክቷን መጫን አትርሱ። 8ኛ ከሰው ጋር የተዳቀለ አሳማ። ለብዙዎቻችን ሰውን ከአሳማ ጋር ማዳቀል የሚለው ሐሳብ ቅዠት ቢመስለንም ነገር ግን ሳይንቲስቶች በማይታመኑ ሁኔታ የሰው ልጅን ህዋስ ከአሳማ ጋር በማዳቀል በተሳካ ሁኔታ ሙከራ የተደረገባቸው አሳማዎች በስነ ስርዓት ችግር ሳይገጥማቸው ማደግ ችለዋል። ምናልባትም ይህን ስትሰሙ ለምን ጤነኛ የሆነ ሰው እንደዚህ አይነት ነገር ሊያስብ ይችላል ትሉ ይሆናል። ምርምሩ ምንም ጥቅም የሌለው ቢመስልም ነገር ግን ለሰው ልጅ እጅግ በጣም ጥቅም አለው። ምርምሩ ሰፋ ባለ ደረጃ ቢሰራ አሁን ላይ ያለውን የኩላሊትና የልብ ሌሎችንም አካላት የሚለግሳቸው ጠፍቶ ለሚሰቃዩ ሰዎች መፍትሄ ሊሆን እንደሚችል ተናግረዋል። ይህን ችግር ለማታውቁ አንድ አስገራሚ እውነታ ለማንሳት በየ10 ደቂቃው ሰዎች የሚለግሳቸውን ፍለጋ በመጠባበቂያ ዝርዝር ውስጥ በመግባት የሚለግሳቸውን እስኪያገኙ ለረጅም ጊዜያትን ይጠብቃሉ። ቢሆንም ግን በየጊዜው ከሚመዘገቡት ውስጥ በየቀኑ 22 ሰዎች ለጋሽ በማጣታቸው ምክንያት ህይወታቸውን ያጣሉ። እናም የተያዘው ፕሮጀክት ይህን ቁጥር ይቀንሳል ተብሎ ይገመታል። ጥናቱ ውጤታማ ቢሆን እንኳን አሳማዎችን እንደ ለጋሽ መቀበል እንግዳ ነገር ነው። 7ኛ ጭንቅላት የሌለው ግመል። ግመሎች በበረሃ ቦታዎች የሚገኙና አንገታቸው ረዘም ያለ ቢሆንም በዚህ ቪዲዮ ላይ የታየው ማብራሪያ ያልተሰጠበት ግመል ግን ጭንቅላት የለውም። አንዳንዶች እንደሚሉት የግመሉ ጭንቅላት በጎን በኩል እንደሆነ ሲስማሙ፣ አንዳንዶች ደግሞ ጭንቅላት የሌለው ግመል እንደሆነ ሲነጋገሩበት ቆይተዋል። እናንተም ስለዚህ ግመል ያላችሁን አስተያየት ኮሜንት ላይ ሼር ማድረግ ትችላላችሁ። ወደ ቀጣዩ ዝርዝር ከማለፋችን በፊት ግን ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ እና የደወል ምልክቷን በመጫን በቀጣይነት የምንለቃቸውን ቪዲዮዎች ማግኘት ትችላላችሁ። 6ኛ ጸጉር አልባው ዶሮ። ብዙውን ጊዜ ጸጉር የሌለውን ወይም ላባ የሌለውን ዶሮ ማየት አልተለመደም። ነገር ግን በተፈጥሮ ያለ ላባ የሚወለዱ ዶሮዎችም አሉ። እናም የእስራኤሉ የጄኔቲክስ ምሁር አንጎር ካሂነር የተባለ ግለሰብ እነዚህን ላባ የለሽ ዶሮዎች ከመደበኛው የዶሮ ዝርያ ጋር ማዳቀሉን ጀምሯል። ለምን እንዲህ እንዳደረገ ሲጠየቅ እነዚህ አዳዲስ የዶሮ ድቅያዎች ትንሽ ካሎሪንና ፈጣን እድገት ያላቸው ብሎም በሞቃታማ አካባቢዎችም ተስማምተው መኖር እንደሚችሉ ተናግሯል። ምሁሩ አንጎር ካሂነርም አከል አድርጎ እነዚህን ዝርያዎች ሲያዳቅል ከፈጣሪ ስራ ጋር እየተጫወተ እንዳልሆነ ጠቁሟል። ታዲያ ዝርያዎቹ ለዶሮ አቅራቢዎች የላባ ገፈፋውን ሂደት ቢያቀልላቸውም አንዳንዶችን ስራ ሊያሳጣ እንደሚችል ይነገራል። 5ኛ ትራንስጄኒክ ውሻ። በጨለማ አልትራቫዮሌት ላይት ስታበሩ የሚያንጸባርቁ ውሻዎች አሉ ቢባል ለማመን ያዳግታል። በሳውዝ ኮሪያ ሲኦል ናሽናል ዩኒቨርሲቲ የሚመራው የምርምር ቡድን ዓለምን ያስደነገጡ ውሻዎችን ፈጥረዋል። ነገር ግን አንዳንዶች ውጤቱን አላመኑም። ሊ የተባለ ሳይንቲስት ከስቲም ሴል ተመራማሪው ውሰክ ዌንግ ጋር በመስራት ከዓለም የመጀመሪያውን ስናፒ የተባለ ክሎንድ ውሻ ሰሩ። ቆይቶም የሃንግ ስራዎች ከስናፒ ውጭ አብዛኞቹ የሰራቸው ስራዎች የውሸት እንደነበሩ ተደረሰበት። ከዛም ሊና ቡድኖቹ የመጀመሪያውን ሩቢ የተባለ ትራንስጄኒክ ውሻ ለዓለም አስተዋወቁ። ይህንንም የሰሙ ሰዎች በጥርጣሬ ነገሩን ታዘቡት። ሩቢና ሌሎች 4 ውሾች አልትራቫዮሌት ላይት ሲበራባቸው በሚያስገርም ሁኔታ ሰውነታቸው ቀይ ብርሃንን ያብለጨልጫሉ። ይህ ምርምረውን እንዲሆን ያደረጉት ሳይንቲስቶች ሲያኒሞኒ ከተባለ የባህር እንስሳ ፋይብሮብላስት ሴሎችን ክሎን በማድረግ በውሾቹ ላይ በመተግበር ይህን ግኝት ይፋ አድርገዋል። ምርምሩ ትርጉም የማይሰጥ ወይም ጥቅሙ ጎላ ያለ ባይሆንም ፕሮጀክቱ በተሳካ ሁኔታ ተጠናቋል። ቢያንስ ትራንስጄኒክ ውሾችን በማታ ፈልጎ ለማግኘት አልትራቫዮሌት ላይት የሚያበራ መብራት ብቻ መያዝ በቂ ነው። 4ኛ የቤልጂያን ብሉ ላም። አርኖልድ ሽዋርዝኔገር በዓለማቸው ስማቸው ሊጠራ ከሚችል ቦዲ ቢልደሮች አንደኛው ሲሆን እስካሁን ከታዩት የእንስሳቶች አርኖልድ ሽዋርዝኔገር ሊባል የሚችለው ይሄው የቤልጂያን ብሉ ላም ልክ ቦዲ ቢልደሮች እንደሚወስዱት ስቴሮይድና ፕሮቲን ሼክ ተሰጥቶት ሳይሆን በተፈጥሮ የመጣ ቅርጽ እንደሆነ ተናግረዋል። ታዲያ ከነዚህ ግዙፍ ላሞች መፈርጠም ጀርባ ያለው ሚስጥር ሴሌክቲቭ ብሪዲንግ እና በአንድ የጄኔቲክ ጉድለት የመጣና የተሳሳተ ማይስታት ኢንጂን በእነዚህ ከብቶች ደም ይገኛል። ከአመት ዓመት ይበልጥ ፈርጠም ያለውን ከብት ስፐርም ሴሉን በመውሰድ በአርቲፊሻል እርባታ ያራቧቸዋል። ይህ አስገራሚው ቁመናቸውና ግዝፈታቸው ለከብት እርባታና ለስጋ ምርቶች
ተመራጭ ድቅያ ያደርጋቸዋል። በየጊዜው የቤልጂየም ብሉ ከብት አርቢዎች በከብቶቹ ላይ ያለውን ጸጉር በማንሳት ግዝፈታቸው ጎልቶ እንዲታይ ያደርጋሉ። ሶስተኛ አኳ አድቫንቴጅ ሳመን። በሳመን ገበያ ውስጥ ያሉ አሳ አርቢዎች ሳመኖቹ ለገበያ ብቁ የሆነ የእድገት ደረጃ እስኪደርሱ ድረስ 3 ዓመት ስለሚፈጅ አርቢዎች ብዙም ደስተኛ አልነበሩም። የአትላንቲኩ ሳመን በጸደይና በበጋ ብቻ ስለሆነ የሚያድገው ለገበያ ብቁ እስኪሆን ድረስ 3 ዓመት ይወስዳል። ይህ ነገርም ብዙ አሳ አርቢዎች ይማረሩበት ነበር። እንደ አውሮፓውያን አቆጣጠር በ1989 አኳ ባውንቲ ቴክኖሎጂን በመጠቀም በመደበኛው የአትላንቲኩ ሳመን ውስጥ የሚገኘውን የእድገት ሆርሞን መቆጣጠሪያ ጂን በፓሲፊኩ ቺኖክ ሳመን የእድገት ሆርሞን መቆጣጠሪያ ጂን በመተካት ለአትላንቲኩ ሳመን ሙሉ ዓመት ማደግ እንዲችል አስችሎታል። ማለትም ለማደግ የሚፈጅባቸው ጊዜ 3 ዓመት መሆኑ ቀርቶ ከ16 ወር እስከ 18 ወር ባለው ጊዜ ውስጥ ሙሉ ለሙሉ እድገታቸውን ጨርሰው ለገበያ ይውላሉ። ሁለተኛ ዞርስ። አብዛኛውን የእንስሳት አይነት እያወቅን ነው ብለን ስናስብ ሌሎች አዲስ የተዳቀሉ የሚመጡ እንስሳቶች ይጨመራሉ። ከነኚህም መሃል ለመጥቀስ ያህል ዞርስ፣ ዘዶንግ፣ ላይገር እናም ሌሎች ብዙ አይነት ድቅያዎችን በየጊዜው እያሳዩን መጥተዋል። ዞርስ የወንድ ዜብራና የሴት ፈረስ መዳቀል ውጤት ሲሆን የፈረስን አቋም የያዘና ሰውነቱ ላይ የዜብራ ሰረዞች ያሉት እንግዳ ዝርያ ሆኗል። መጀመሪያ ስታዩት ከሚያስገርመው ገጽታው ጎን ለጎን በዞርስ ውስጥ የሚገኘው የዜብራው አካል ለዞርስ አህያና ፈረስን የሚያጠቁ በሽታዎችን የመቋቋም አቅሙን ሲጨምርለት ከፈረስ መዳቀሉ ደግሞ ጥንካሬን ይሰጠዋል። እናም ይህን ያህል ጥሩ ጎን ካላቸው ለምን በስፋት እንደማይታዩ ጥያቄ ካላችሁ ልክ እንደ በቅሎ ሁላ ዞርስን መውደድ አይችሉም። አንደኛ ላይገር። አንበሳና ነብር በዱር ከሚፈሩ እንስሳቶች ዋነኞቹ ናቸው። ሁለቱን አስፈሪ እንስሳቶች ስታዳቅሏቸው ደግሞ ላይገር የተባለ ፈርጣማና እንደ ነብር ሰረዝ ያለው ዝርያ ይሆናል። ወንዱ አንበሳ ከሴቷ ነብር ጋር ሲዳቀል በሁለቱ ተፎካካሪ እንስሳት ጥምረት ይህንን ግዙፍ ገዳይ የድመት ዝርያን ለመፍጠር ችለዋል። እናም ዓለም ላይ በመቶ የሚቆጠሩ ላይገር ብቻ መኖሩ በዱር ውስጥ ለሚገኙ እንስሳቶች አንድ ጥሩ ዜና ነው። ላይገሮች በባለስልጣናት ዘንድ ከፍተኛ ቦታ ያልተሰጣቸውና በአንዳንድ ሀገራት ደግሞ የጄኔቲክ ሀብትን እንደማባከን ስለሚታይ ላይገሮች ህገወጥ ናቸው። ሆኖም እነዚህ ድቅያዎች 12 ፊት ርዝማኔና ገዘፍ ያለ ሰውነት አላቸው። ቪዲዮ ከተመቻችሁ ላይክ በማድረግ አሁን ካየናቸው ውስጥ የትኛው ይበልጥ የተለየ ሆኖ እንዳገኛችሁት ኮሜንት ላይ ሼር ማድረግ ትችላላችሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን በመጫን በየጊዜው የሚለቀቁትን ቪዲዮዎች መከታተል ትችላላችሁ።